የተወደዳችሁ የሶስት አንድ ሚዲያ ቤተሰቦቻችንና አድማጭ ተመልካቾቻችን በያላችሁበት ሰላማችን ይድረሳችሁ። ወንድማችሁ መጋቢ ደረሰ ነኝ። የሶስት አንድ የሚዲያ አገልግሎታችን አንኳር ወይም አበይት ዋና ሐሳብ ወደ ሆነው አንድ ጌታ፣ አንድ አካል፣ አንድ ታዛ ወደሚለው ዋና ነገር ከመሻገራችን በፊት ለሁላችሁም ወይም ለሁላችንም የሰው ልጆች የሚጠቅመንን ስለ ጤናማ አንድነትና ስለ ጤናማ ልዩነት ወይም ስለ ተፈጥሯዊ አንድነትና ስለ ተፈጥሯዊ ልዩነት ምንነት ሁላችሁም በቂ የሆነ መረጃ ሊኖራችሁ ወይም ዕውቀት ሊኖራችሁ ጥቂት ማለት ፈልጋለሁ። ዓለማችን በተፈጥሯዊ ወይም በጤናማ አንድነት እንዲሁም ደግሞ በተፈጥሯዊና በጤናማ ልዩነት የተገነባች ወይም የተመሰረተች ናት። ይሄ ዕውቀት በጣም ትልቁና ከባድ ከሚባሉ ዕውቀቶች መካከል አንዱ ነው። ይህ ምን ማለት ነው? ጤናማ ልዩነቶችን ወይም ተፈጥሯዊ ልዩነቶችን ስንመለከት ልዩነት የሚል መጠሪያ ስላለው ብቻ እንደ አንድ አስቸጋሪ ወይም እንደ መጥፎ ነገር ማሰብ ተገቢ አይደለም። በተፈጥሮ ሰው ልጆችና ለተፈጥሮ ውህደትና አጠቃላይ ሂደት ሊጠቅም በሚችል መልኩ ተፈጥሮን በሰራው በፈጣሪ ወይም በእያንዳንዳችን እምነት አምላክ ወይም ደግሞ ጌታ ብለን በምንጠራው ልዕለ ተፈጥሮን በሚቆጣጠረውና ባለቤት በሆነው በጌታ የተፈጠረ ነገር ነው ልዩነት ማለት ነው። ጤናማ ወይም ተፈጥሯዊ ልዩነት ማለት ነው። ይህን ነገር በሚገባ መረዳት ሕይወትን ለማስተካከልና በሕይወት ያሉ ችግሮችንም ለመቅረፍ የሚጠቅም ይሆናል። አንዳንዶች ጤናማና ተፈጥሯዊ ልዩነቶችን የችግር ወይም የአደጋ ምክንያት እንዲሆኑ የመጠቀምና እንደዛ የማሰብ አይነት ዝንባሌ አለ። እንደዛ ማሰብና እንደዛ ጤናማና ትክክለኛ የሆኑ ልዩነቶችን ላልተፈለገ ጉዳይ መጠቀም የሕይወትንና አጠቃላይ አኗኗርን የተፈጥሮን ሂደት ጠቅላላ ያዛባል። ለምሳሌ ጤናማ ልዩነቶች ከሚባሉ ልዩነቶች መካከል በሁሉም ተፈጥሮ ላይ እነዚህ ልዩነቶች አሉ። በሁሉም ተፈጥሮ ላይ እነዚህ ልዩነቶች አሉ። ለምሳሌ ከሰው ልጅ አንጻር ማንሳት ብፈልግ የጾታ ልዩነት ይሄ ተፈጥሯዊ ነው። ሰዎች ወንድም ሴትም፣ እንስሳትም ወንድም ሴትም፣ እጽዋትም ጭምር ወንዴ ሴቴ በሚል መለያ ይታወቃሉ። ይሄ በተፈጥሮ የተሰሩ ወይም የተፈጠሩ ጤናማ ልዩነቶች ናቸው። እነዚህ ልዩነቶች ሳይነኩ ልዩነቶቹ የተፈጠሩባቸውን ዓላማ ወይም የተሰሩባቸውን ዓላማ አውቆ ነው ጥቅም ላይ ማዋል የሚገባው እንጂ ልዩነቶቹ በራሳቸው ችግር እንደሆኑና ወይም ልዩነቶችን ለማይጠቅም ነገር ማዋል አደጋ አለው ማለት ነው። ለምሳሌ ሴትና ወንድ እንዲሆን ሰውን ብቻ እንኳን ብናስብ ወንድና ሴት ተደርጎ የተፈጠረበት ዓላማ ውስጡ የሚገርም የህይወት ቅመም አለው። ውስጡ የሚገርም የህይወት ትሩፋት አለው። ውስጡ የሚደንቅ አስደናቂ የሆነ በረከት አለው። ይሄ ለምንድነው የሚጠቅመው ካላችሁ፣ ለምሳሌ ቤተሰብ ለመገንባት ወንድና ሴት መሆን ልዩነት ብቻ ሳይሆን ቤተሰብ መገንቢያ ነው። ማህበረሰብ መገንቢያ ነው። መባዛትን ውስጡ እናገኛለን ማለት ነው። ይሄ በልዩነት ውስጥ ያለ በረከት ነው። መባዛትን በውስጡ እናገኛለን። አንዱ አንዱን አግዞ ወይም አንዱ የአንዱ አጋዥ ሆኖ ወንዱ የሴቱ ሴቱ ደግሞ የወንዱ ሆኖ ቤተሰብ አገርን ማህበረሰብን ለመገንቢያ የሚሆን በረከት ወይም ደግሞ ትሩፋት በውስጡ አለ። የሰውነት ማስቀጠያም ነው። አንድ ወንድ ወንድ ብቻ ሆኖ አንድ ሴት ሴት ብቻ ሆና በልዩነት እንዲታወቁ ብቻ ነው የተፈጠረው። ያ ወንድ የሆነው ሰው ያቺ ደግሞ ሴት የሆነችዋ ሌላኛዋ ሰው ሴትነት፣ ወንድነት፣ ማህበረሰብነት፣ ሰውነት እንዲቀጥል ሊያደርግ የሚችል በተፈጥሮ የተሰጠ በረከት ውስጡ አለ ማለት ነው። ይህንን ልዩነት የወንድና የሴትን ልዩነት እንደ መርገም መቁጠር ተገቢ አይደለም። የስልጣኔ ጥግ የሚባለው የእውቀት ጥግ የሚባለው እነዚህ ልዩነቶች ውስጣቸው ያለውን ዓላማና ውስጣቸው ያለውን መልካም ነገር በሚገባ አውቆ ያንን መልካም ነገር ጥቅም ላይ ለማዋል ስንችል ነው ሰለጠንን አወቅን የሚባለው። ዓለማችን ይህንን ትልቅ በረከት ለማዛባት ወንድን ሴት ሴትን ደግሞ ወንድ ለማድረግ አስቸጋሪና አጸያፊ አስነዋሪ የሆነ ከንቱነት የሞላበት ትግል ውስጥ ገብታ እናገኛለን። ይሄ መጥፎና ክፉ አስተሳሰብ ነው።
እግዚአብሔር አምላክ ወይም ደግሞ በየእምነቶቻችሁ ይሄ ልዕለ ተፈጥሮን የፈጠረና የሚቆጣጠረው አምላክ ልዩነትን ሲፈጥር በዓላማ ነው። ያንን ለማናጋት፣ ያንን ለማናወጥ፣ ያንን መስመር ለማስለቀቅ፣ ያንን ሌላ ለማድረግ የምንታገለው ትግል፣ የምንደክመው ድካም፣ ምናወጣው ጉልበት፣ ምናፈሰው ገንዘብ፣ የምንለፋው ልፋት ጠቅላላ ከከንቱነት አልፎም ከቀውስ፣ ከበሽታ፣ ዓለምን ከማስጨነቅ፣ ተፈጥሮን ከማዛባት ሌላ ጥቅም የለው እና ጤናማ ወይም ተፈጥሯዊ ልዩነቶችን አውቆ በውስጣቸው ያለውን ትሩፋትና ጠቀሜታን ለይቶ ጥቅም ላይ ማዋል ትልቅ ጥበብና ዕውቀት ነው። ለዓለማችንም በዚህ ሙያ ላይ ለምትደክሙ በሙሉ ማለት የተፈጥሮን ልዩነት ተፈጥሯዊ ልዩነቶችን ላለመቀበል ወይም ለማዛባት የምትደክሙ ግለሰቦችን፣ የምትለፉ መንግስታትን፣ የምትደክሙ ተቋማትን ከዚህ እንድትታቀቡ ያስፈልጋል። በአንጻሩ በተፈጥሮ ያሉ ልዩነቶችን ጥቅም ላይ ለማዋል ዋጋ ለማሰጠት እዛ ውስጥ ያለውን ያ የከበረን ነገር ለመለየት ብትደክሙ፣ ብትማሩ፣ ብትመራመሩ፣ ብትለፉና ብትደክሙ እዛ ጋር ዋጋ አለው ማለት ነው። ሌላም እንዲሁ ከልዩነት አንጻር ላነሳላችሁ የምችላቸው ነጥቦች አሉ። እዚህ ላይ እፈጥናለሁ። ለምሳሌ የዕድሜ ልዩነት። የዕድሜ ልዩነትም ውበት አለው በውስጡ። በሁሉ ነገር ዕድሜም ልዩነት አለው ማለት ነው። የእጽዋትም፣ የእንስሳትም፣ የሌላም ተፈጥሮ የሰው ልጆችም በሕፃንነት ደረጃ ያለ ዕድሜ አለ። ያ ራሱን የቻለ ውበት አለው። እንደገና ደግሞ ከፍ ሲል አልፎም ደግሞ የወጣትነት ዕድሜ ላይ ያልደረሰ የልጅነት ደግሞ የሚባል ዕድሜ አለ። የወጣትነት የሚባል ዕድሜ አለ። እንደገና የጎልማሳነት የሚባል ዕድሜ አለ። አልፎም የሽምግልና ወይም የሽማግሌነት የሚባል ዕድሜ አለ። እነዚህ ልዩነቶች በተፈጥሮ የተሰሩ ናቸው። ወዲህም ማምጣት ወዲያም ማድረግ አስቸጋሪ ነገር አለ። የሕፃንነትን ዕድሜ ብንመለከት በሕፃንነት ዕድሜ ያሉ ልጆች ጋር ያለ ውበት፣ ተፈጥሯዊ ትሩፋት፣ በረከት አለ። እነሱ ጋር ብቻ ወይም በሕፃንነት ደረጃ ብቻ ያለ ተፈጥሯዊ የሆነ ለዚህ ለተፈጥሮ ለሰው ልጆች ለተፈጥሮ የተሰጡ በረከቶች አሉ። እዛ ጋር ያለ ደስታ፣ እዛ ጋር ያለ ዕውቀት፣ እዛ ጋር ያለ ተፈጥሯዊ የሆነ የህይወት ቅመም፣ እዛ ጋር ያለ የአኗኗር ስርዓት እጅግ የሚደንቅ ነው እና እነዚህን የዕድሜ ልዩነቶች ተቀብሎ አውቆ አክብሮ መያዝ እንጂ እነዚህ የዕድሜ ልዩነቶችን ማናጋትም ልዩነቶችን ላለመቀበል የሚደረግ ከንቱ ጦርነት ውስጥ ይከታል። ሌላኛው የሰዎች የቀለም እና የቁመና ልዩነቶችም አሉ። አንዱ አጭር ነው፣ አንዱ ረዥም ነው። አንዱ የሆነ አካሉ ላይ የተወሰነ ልዩነት ይኖረዋል። ይሄ የመልክና የቁመና ልዩነቶች አሉ። እነዚህ ልዩነቶችንም ወይ ለማርዘም ወይ ለማቅጠን ወይ ለማወፈር ወይ ደግሞ የሆነ ነገር ለማድረግ የሚደረግ የተፈጥሮን ሕግ የሚሽር ጦርነቶች አሉ። በምንም አይነት ሁኔታ በተፈጥሮ ጤናማ በሆነ መልክ የተሰጡ ልዩነቶች ጠቀሜታ ብቻ እንጂ ምንም አይነት ጉዳት የላቸው። ረዥሙ ረዥም ሆኖ ሲታይ እጅግ ውበት አለው። አጭሩም አጭሩ ሆኖ ሲታይ እንደዛው ማለት ነው። ወፈር የሚለውም ወይም ደልደል የሚል አጥንት ሰፋፊውም ደግሞ ልክ እንደዚያው፣ እንዲሁም ደግሞ ጥቁሩም ልክ እንደዚሁ፣ ደግሞ ቀላ የሚለውም እንደዚህ፣ መካከለኛውም እንደዚያ። አንድ አይነት ብቻ ሲሆን ተፈጥሮ የሚፈለገውን ውበት ይዛለች ለማለት ይቸግራል። ህይወትም አሰልቺ ይሆናል። አድናቆት ኖሯችሁ እነዛን ነገሮች እዛ ልዩነት ውስጥ ያለው ነገር ለመጠቀም ትቸገራላችሁ፣ እንቸገራለን ማለት ነው። ስለዚህ የቁመናና የመልክ ልዩነቶች ውስጥም የራሱን የቻለ ውበት፣ ራሱን የቻለ የህይወት ቅመም አለው። ወጥ የሆነ አንድ አይነት ሰው ብቻ፣ ለምሳሌ ኢትዮጵያዊ ብቻ፣ ቻይናዊ ብቻ ምድርን የሞላ ቢሆን ለዛውም ቻይናዊ ሆኖ ደግሞ አንድ አይነት መልክ ብቻ፣ ኢትዮጵያዊም ደግሞ ሆኖ አንድ አይነት መልክ ብቻ፣ የሰው ልጅ ብቻ እንኳ ብንመለከት ማለት ነው። ይሄ በእንስሳቱም ዓለም በእጽዋቱም ዓለም በጣም ከፍተኛ ጉዳት አለው። ስለዚህ የቁመናና የመልክ ልዩነትም በተፈጥሮ የተሰጠን ልዩነቶች ናቸው። እነዚህ ልዩነቶች ማክበር በጣም ወሳኝ ነው። ሌላኛው ጤናማና ተፈጥሯዊ ልዩነቶች ብለን የምንላቸው የጂኦግራፊ የቦታ አቀማመጥ ልዩነቶች።
አንዳንድ ቦታ ሸለቋማ ነው፣ አንዳንድ ቦታ ተራራማ ነው፣ አንዳንድ ቦታ ሜዳማ ነው። ይሄ ተፈጥሯዊ ልዩነት ይባላል። ሁሉ ቦታ አንድ አይነት አይደለም። የአየር ንብረት ተያይዞ ደግሞ ልዩነት አለ። አንዳንድ ቦታ ደጋ ነው፣ አንዳንድ ቦታ ቆላ ደጋ ነው፣ አንዳንድ ቦታ ወይና ደጋ ነው፣ አንዳንድ ቦታ በጣም ሞቃታማ ነው፣ አንዳንድ ቦታ መካከለኛ ነው፣ አንዳንድ ቦታ ቀዝቃዛ ነው። ይሄ በተፈጥሮ ሆን ተብሎ የተሰጠ ነው። የተፈጥሮን ሚዛን ለማስጠበቅ ጎርጓዳውም ሸለቋማውም ያስፈልጋል፣ ተራራውም ያስፈልጋል፣ ሜዳውም ያስፈልጋል። የተፈጥሮን ሚዛን ለማስጠበቅ ሞቃት አየሩም ያስፈልጋል፣ መካከለኛውም ያስፈልጋል፣ ቀዝቃዛውም ያስፈልጋል። ይህንን ልዩነት ለማፍረስ ወይም ለማበላሸት ወይም ለማገድ ወይም ለማስቀረት የሚደረጉ ትግሎች ናቸው በዓለማችን ላይ ከፍተኛ ቀውስ ያመጣሉ። በሕይወት ስርዓት ላይ ከፍተኛ ቀውስ ያመጣሉ። ስለዚህ አሁን ወደ ዋናው የሚዲያችን አንኳር ወደ ሆነው ወደ ዋናው አጀንዳ ማለት አንድ ጌታ፣ አንድ አካል፣ አንድ ታዛ የሚለውን ለመተንተን ለመወያየት ከመሻገራችን በፊት ጤናማ ልዩነቶች፣ በተፈጥሮ የተሰጡ ልዩነቶች ለሰው ልጆች ለተፈጥሮ ሁሉ የሚጠቅሙ መሆኑን በዚህ ደረጃ እንድትረዱ ፈልጌ ነው ማነሳቸው። ሌሎች ልዩነቶችንም ላንሳላችሁ። የቋንቋ ልዩነቶች፣ የባህል ልዩነቶችም አሉ። ይህም ደግሞ ጠቃሚ እንጂ ጉዳት የለው። ሁሉም ሰው አንድ ቋንቋ አይናገርም፣ ሊናገርም አይችልም። በዓለማችን ላይ በሚሊዮኖች የሚቆጠሩ ቋንቋዎች አሉ እና ታዲያ የዓለምን ሕዝብ ጠቅላላ ሰብስበው አንድ ቋንቋ ብቻ መናገር ቢሆን ያሰለቻል። የአበላል ስርዓት፣ የአኗኗር ስርዓት፣ የአነጋገር ስርዓት፣ ሐዘንን የመግለጫ ስርዓት፣ ደስታን የመግለጫ ስርዓት፣ የአለባበስ ስርዓት፣ የእንቅስቃሴ ስርዓት፣ የቤት አሰራር ስርዓት፣ የቢዝነስ በሁሉም ውስጥ ያሉ ባህል የሚባሉ ይህንን አኗኗርና የኑሮን ስርዓት ውበት እንዲኖረው ጣዕም እንዲኖረው የሚያደርጉ ባህሎች፣ ቋንቋዎች አሉ። የቋንቋ መለያየት በራሱ መርገምም አይደለም፣ በራሱ ኃጢአትም አይደለም፣ በራሱ ክፋትም አይደለም። ዓለማችን እንግዲህ እነዚህን ባህሎችና እነዚህን ቋንቋዎች መሸከም ብትችልና በልዩነቶቻቸው ብታስተናግድ የዓለም ስልጣኔ ይሆንና ዓለም ላይ ያሉ በርካታ ችግሮች ተፈጥሯዊና ጤናማ ልዩነቶችን በአግባቡ በማስተናገድ በሚመጣ ስልጣኔ ዓለም ላይ ያለ በርካታ ችግር ሊፈታ ይችላል። ሌላኛው ልዩነት ኤትኒሲቲ ወይም ደግሞ የዘር ልዩነት። ዘር ተፈጥሯዊ ነው። አንድ ሰው ከዚህ ይወለዳል፣ ሌላኛው ከዛ ይወለዳል። አንድ ሰው ከዛኛው ይወለዳል፣ ሌላኛው ከዛ ይወለዳል። ዘር በራሱ ኃጢአት አይደለም፣ በተፈጥሮ ያለና የሆነ ነገር ነው። አንደኛው ከዚህኛው ማህበረሰብ ወይም ቤተሰብ ነው፣ ሌላኛው ከዚህኛው ማህበረሰብና ቤተሰብ ነው የሚወለደው። ምንድነው ችግር የሚሆነው? ዘረኝነት ነው። ዘረኝነት ማለት እኔ ካንተ ከሁሉም በዙሪያዬ ካሉ ከሌሎች ሰዎች ልዩ ነኝ፣ የኔ ማህበረሰብ፣ የኔ ቤተሰብ፣ እኔ የተወለድኩበት በጣም ስፔሻል ነው የሚል ራስን ለየት አድርጎ ሌላኛውን አናንቆ ሌላኛውን ዋጋ የሚከለክል አይነት ሲሆን ነው ዘረኝነት የሚሆነው። ዘረኝነት ነው የዓለማችን ቀውስ፣ የምድራችን በሽታ እንጂ ዘር በራሱ ችግር ያለው አይደለም። የዘር መለያየት፣ የዘር መለዋወጥ እጅግ በጣም ውበት አለው። ለምሳሌ ህንዶችን ተመልከቱ። የህንድ ዝርያ ያላቸውን ሰዎች ተመልከቱ። የሩቅ ምስራቅ ሰዎችን ተመልከቱ። እኛም አፍሪካ ውስጥ ደግሞ ሆነን ኢትዮጵያውያንን ተመልከቱ። አልፎም ደግሞ ሌሎች አፍሪካውያንን ተመልከቱ። ሌሎች ነጮችን ተመልከቱ። በሰው የአፈጣጠር ውስጥ የተለያየ አይነት የዘር ወይም የዲኤንኤ አወቃቀር ያላቸው፣ የተፈጥሮ አወቃቀር ያላቸው ለየት የሚሉ ማህበረሰቦች አሉ። ያ ውበት ነው። ያ አስደናቂ ነገር ነው። ያ አስገራሚ ነገር ነው። ለተፈጥሯችንም ለዓለማችንም ጌጥ ነው። አስገራሚ ነገር ነው። የምንኮራበት የምንደሰትበት ነገር ነው። አንድ ዘር ብቻ ሊሆን አይችልም። ሁለት ብቻ ሊሆን አይችልም። አራት ብቻ ሊሆን አይችልም። ወይም ደግሞ አንደኛው ከሌላኛው የሚበልጥ የሚለይ ሊሆንም አይችልም። አንደኛው ደግሞ የወረደ የወደቀ ሊሆንም አይችልም። ያ ዘረኝነት ይባላል ብያቸዋለሁ። እንግዲህ ሌላም ልናነሳ የምፈልገው ከዚህ ጋር ተያይዞ የተፈጥሯዊ ልዩነቶች፣ የሚቀሩን ተፈጥሯዊ ልዩነቶች አሉ። እነሱን ደግሞ በሚቀጥለው ቪዲዮ በሰራላችሁ እንዳይሰለቻችሁም ለማለት ነው፣ ጊዜያችሁንም ላለመሻማት። ተፈጥሯዊና ጤናማ ልዩነቶችን ማስተናገድ፣ ውስጡ ያለውን ትሩፋት በጥንቃቄ ማየት፣ እዛ ጋር ጥናትና ምርምር ማድረግ ለዓለማችን ጤንነት፣ ለአኗኗራችን ጤንነት እጅግ በጣም ወሳኝ ነው። ተፈጥሯዊና ጤናማ ልዩነቶችን ለማናጋት፣ ላለመቀበል፣ ለማፍረስ
የሚደረጉ ትግሎች ግን ዓለምንም የሰው ልጅንም ሌላኛውንም ተፈጥሮ የሚያናጋ ስለሆነ ራሳችሁን ቆም ብላችሁ አይታችሁ ምን ያህል ነው እኔ ተፈጥሯዊ ልዩነቶችን በውበታቸው ማውቀው? ተፈጥሯዊ ልዩነቶች የጤንነት፣ የውበት፣ የመልካም ነገር መያዣዎች ናቸው ወይም መልካም ነገሮች አሉባቸው ብዬ ምን ያህል ነው መረዳው ብላችሁ ራሳችሁ እንድትጠይቁና ከዚህ ትምህርት አንጻር ራሳችሁ እንድትቃኙ ያስፈልጋል። በሚቀጥለው ቪዲዮ ላይ ደግሞ ሌሎች ተፈጥሯዊ ልዩነቶችን የሚያሳዩ መሰረታዊ ነጥቦች አሉ። እሱን ጥቂት እላችኋለሁ። እንደተለመደው የሚዲያ አገልግሎታችንን በመከታተል እና ደግሞ ሁሉንም የሶሻል ሚዲያ ገጾቻችንን ሰብስክራይብ በማድረግ ፎሎ በማድረግ ላይክ፣ ሼር በማድረግ አብራችሁ መሆናችሁ እንድታረጋግጡልን በትህትና ጠይቃችኋለሁ። በያላችሁበት ሰላማችሁ ይበዛ።